አንዳንድ ጊዜ በህይወታችን ውስጥ የምናልፍባቸው ትናንሽ ነገሮች ወይም ያላሰብናቸው አጋጣሚዎች የመላ ህይወታችንን አቅጣጫ ሙሉ በሙሉ ይለውጡታል። እኔም በህይወቴ ተስፋ የቆረጥኩበት፣ ሁሉም ነገር ጨልሞብኝ የነበረበት አንድ ቀን ነበር። ነገር ግን በዚያች ያልተጠበቀች ቅጽበት የተከሰተው አንድ አጋጣሚ ህይወቴን ሙሉ በሙሉ ቀየረው። ዛሬ ያንን ምስጢር ልነግራችሁ ነው። እስከ መጨረሻው ተከታተሉኝ። ከጥቂት ጊዜያት በፊት ህይወቴ በጣም የተበላሸ ይመስለኝ ነበር። በቃኝ ያልኩበት፣ ነገን ለማሰብ የምፈራበትና በየቀኑ በጭንቀት የምነቃበት ጊዜ ነበር። በኪሴ ውስጥ ምንም ገንዘብ አልነበረም። ከሰው ጋር ለመነጋገር እንኳን በራሴ ላይ ያለኝ እምነት ሙሉ በሙሉ ጠፍቶ ነበር። ለምን እኔ ላይ ብቻ እንዲህ ይሆናል ብዬ ራሴን የምጠይቅባቸው እጅግ በርካታ ምሽቶች ነበሩ። ብዙ ነገሮችን ለመቀየር ሞከርኩ። ነገር ግን ያደረግኩት ነገር በሙሉ የሚከናከንና ወደ ኋላ የሚመልሰኝ ይመስል ነበር። በዚያ ሰዓት ህይወት መስመር የምትይዝልኝ አልመሰለኝም ነበር። ነገር ግን ያች ልዩ ቀን መጣች። በዚያች ቀን ልክ እንደ ማንኛውም ቀን ተስፋ ቆርጬ ተቀምጬ ነበር። በድንገት ግን አንድ አጋጣሚ ተከሰተ። በስልኬ ላይ አንድ አነቃቂ መረጃ አየሁ። ከአንድ ያልተጠበቀ ሰው ጋር ተገናኘን። ዲጂታል ክህሎቶችን እና የኦንላይን ስራዎችን እንዴት መስራት እንደሚቻል የተረዳሁበት አዲስ በር ተከፈተልኝ። የአጋጣሚ በራሴ ላይ እንድሰራ አደረገኝ። አእምሮዬን መቀየር እንዳለብኝ ገባኝ። ሰዎች ከተሳካላቸው እኔስ ለምን አይሳካልኝም ብዬ ራሴን ጠየቅኩ። በየቀኑ አዳዲስ ነገሮችን መማር፣ አዳዲስ ክህሎቶችን ማዳበር እና ሳይሰለቹ መታገል ጀመርኩ። ትልቁ ለውጥ የመጣው ከውጭ ሳይሆን ከራሴ አእምሮ አስተሳሰብ መቀየር ነበር። ከዚያ አጋጣሚ በኋላ ህይወቴ በፍጥነት መለወጥ ጀመረ። ቀስ በቀስ ጭንቀቱ በራስ መተማመን ተካ። ያን ጊዜ የፈራኋቸው ነገሮች ዛሬ የጥንካሬ ምንጭ ሆኑ። በየቀኑ የምሰራቸው ስራዎች ፍሬ ማፍራት ጀመሩ። በገንዘብም ሆነ በማህበራዊ ህይወቴ ቀደም ሲል አልመው የነበረውን ሰላምና ስኬት ማግኘት ቻልኩ። ይህንን ታሪክ ለእናንተ ያካፈልኩበት ምክንያት አንድ ወሳኝ ነገር እንድትረዱ ስለምፈልግ ነው። አሁን ያለችሁበት ሁኔታ ምንም ያህል ከባድ ቢሆን፣ ህይወታችሁን የሚቀይረው አጋጣሚ ገና ከፊታችሁ አለ። ተስፋ አትቁረጡ። ራሳችሁን አምኑ። በየቀኑ አንድ እርምጃ ወደፊት ሂዱ። ይህ ታሪክ ጥንካሬ እና ተስፋ ከሆነችሁ ቪዲዮውን ላይክ ማድረጋችሁን አትርሱ። እናንተስ ህይወታችሁን የቀየረ አጋጣሚ ገጥሟችሁ ያውቃል? አስተያየታችሁን ከታች ኮሜንት ላይ ጻፉልኝ። ወደፊት እንዲህ ያሉ አነቃቂና አስተማሪ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። አመሰግናለሁ።